ውድ ይሄንን ቪዲዮ በመላው ዓለም ሆናችሁ የምትከታተሉ ኦርቶዶክሳውያን ወንድምና እህቶቼ በወደደን ባፈቀረን ባያሉ በሉ እግዚአብሔር ስም እስከዚህ ቆያችሁ። አሜን። የአምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። እንደሚታወቀው ይሄን ሳምንት የህማማት ሳምንት ወይም ደግሞ ፓሽንስ ዊክንድ ብለን ይታወሳል። ይሄን ሳምንት በሁዳዴ ጾም ወይ በአብይ ጾም በስምንተኛው ሳምንት ላይ እናገኘዋለን። ይህን ሳምንት አባቶቻችን በየቀኑ ከሰኞ እስከ እሁድ ድረስ በየቀኑ ስም ሰጥተውት እናገኘዋለን። ዛሬ እስቲ ይህንን ቀን እንማማር በሚል ሀሳብ መጥቻለሁና እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጠይቃለሁ። ቪዲዮን አላረዝምባችሁም። በመጽሐፍ ቅዱስ የተጠቀሱትን ቃላቶችና ምዕራፎችን እየተነጋገርን እንማማራለን ማለት ነው። ሉል እግዚአብሔር ከኛ ጋር ይሁን። እሺ፣ በመጀመሪያው ቀን ስንጀምር ከዕለተ ሰኑይ እንጀምራለን። ወይ ሰኞ የምትለዋን ቀን ከሱ ጀምሮ የህማማትን ቀን እናያለን እስከ ሮብ ድረስ ሶስቱን ቀን ነው የምናየው። ምክንያቱም ሐሙስና አርብ በጣም ሚስጥር ያለባቸው ናቸው። በጣም ዲፕ ገብተን ማየት ያለበት ቀን ነው። ሶስቱን ዛሬ አሁን እነግራችሁና በዚህኛው ቪዲዮ ሶስቱን እነግራችሁና በቀጣዩ በምለቀው ቪዲዮ ደግሞ ሐሙስን ለብቻ አርብን ለብቻ አድርጌ እንማማርበታለን ማለት ነው። ዛሬ የሰኞ የማክሰኞ እና የሮብን በአንድ ላይ አድርገን እንማራለን ማለት ነው። እግዚአብሔር ከኛ ጋር ይሁን። የሰኑይ ቀን ስንጀምር ዕለተ ሰኑይ ስንጀምር ዕለተ ሰኑይ መርገመ በለስ ወይ ደግሞ ቤተ መቅደስ ውስጥ ነጋዴዎችን ያስወጣበት ቀን ነው። ከመርገመ በለስ እንጀምር። መርገመ በለስን ስናገኛት የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ያለውን ቃል ስናየው እንዲህ ይላል። ላንብብላችሁና እንረዳዳለን ማለት ነው። በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። በመንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል በቀር ምንም ፍሬ አላገኘባትም። እንዲህም ከእንግዲህ ወዲህ ለዘላለም ፍሬ አይኑርብሽ አላት። የዛን ጊዜ በልጁ ደረቀ ይችላል። የቃሉ ባለቤት ሉለባሪ ቅዱስ እግዚአብሔር የተመሰገነ ይሁን። እንዴት ይህንን ቃል እስቲ እንየውና ወደ ቀጣዩን ቃል ደግሞ እንሄዳለን። ክርስቶስ በነጋም ጊዜ ጌታችን ኢየሱስ ክርስቶስ ወደ ከተማ ሲመለስ ተራበ። ይህንን ቃል ይቺን ተራበ የምትላትን ቃል በሌላም የመጽሐፍ ቅዱስ ቃል እናውቃታለን አይደለ? አዎ፣ ክርስቶስ 40 ቀንና 40 ሌሊት ጾመ። ከዛስ ምን አለ? ተራበ። ክርስቶስ አምላክ ነው አይደለ? ክርስቶስ የእግዚአብሔር ልጅ ነው አይደለ? በምድር ሲመጣ ተዋሃደ ይላል። ቃል ስጋን ተዋሃደ። ዮሐንስ ወንጌል ምዕራፍ 1ን ስታገኙት ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል አይደለ? ከዛ ያ ቃል ከድንግል ማርያም ማህፀን ወረደ፣ ስጋን ተዋሃደ አይደለ? ከዛ እንደ ሰው ልጅ ሆነ፣ እንደ ሰው ልጅ ተራበ ይላል። አሁንም ክርስቶስ በዚህ ሰዓት ተራበ ይላል ወደ ከተማ ሲገባ። ከዛስ ከርቀት ምን አየ? በለስ አየ። ያችን በለስ የለመለመች ነበረች፣ ቅጠልም ነበራት አለ ክርስቶስ። በዚች ቅጠል አገኛለሁ፣ በዚችስ ፍሬ አገኛለሁ፣ ከፍሬዋም በልቼ ጠግባለሁ ብሎ ወደ ፍሬዋ በሄደ ጊዜ፣ ወደ ቅጠሏ ወይም ወደ ዛፏ በሄደ ጊዜ ፍሬ አጣባት ይላል። ከዛም ክርስቶስ ምን አለ? ከእንግዲህ ወዲህ ከአንቺ ፍሬ ማንም የሚበላ የለም ብሎ ረገማት ይላል። በዛም ሰዓት ደረቀች ይላል። እስቲ ይህንን ቃል ወደ ራሳችን ህይወት እንመልሰውና እንየው። ብዙዎች አለን ቤተክርስቲያን የምንሄድ፣ ዝማሬ የምንዘምር፣ ጸሎት የምናደርስ፣ የምናስቀድስ፣ ከቤተክርስቲያን ማንጠፋ ሰዎች አለን። ግን ይህ ፍሬ ያልሆነልን ለእይታ ብቻ የሆነ ለታይታ ብቻ የሆነ ለስም ብቻ የሆነ ከላይ የምናደርገው ነገር አለ አይደለ? እንደዚች አይነት ዛፍ ነን እኛም ሰዎች አሁን በዚህ ሰዓት ያለ ነው። ዝማሬያችን ለታይታ ብቻ፣ እንቺም ቅጠል ለታይታ ብቻ ነበረ ፍሬ የምታምር የነበረችው፣ ቅጠሏ የሚያምር የነበረችው፣ ቅጠሏ የተንጎደቆጠች የነበረች ለእይታ ብቻ ነበረ። እኛም ብዙ ሰዎች አለን ለእይታ ብቻ ኦርቶዶክሳዊ የምንመስል፣ ግን በውስጣችን ፍሬ የሌለ፣ ክርስቶስ ወደኛ በቀረበ ጊዜ ፍሬ የሚያጣብን የሚያዝንብን ብዙ ሰዎች አለን በዚህ ምድር ላይ። ክርስቶስም ይችን ዛፍ ረግሞ እንደሄደው እኛንም ትንሽ ቆይቶ ታግሶን አንዳንድ ጊዜም ትዕግስት ይበቃል አይደለ? በሚበቃበት ሰዓት ተረግመን ከእግዚአብሔር ፊት እንወጣለን። በእግዚአብሔርም ልጆች አይደላችሁም ብሎ ወደ ግራው በሚሄዱት ከነፍየሎቹ ጋር ወይም ደግሞ ከሳጥናኤል ጋር ይከተናል ማለት ነው።
ሁላችንም ፍሬያችንን እንድናይ ከውስጣችን ማመስገን አለብን። ዝማሬያችን ከውስጣችን መሆን አለበት። እንደዚች ዛፍ መሆን የለብንም። ፍሬ ማብቃት አለብን። ቅጠላችን እንዳማረው ሁሉ ፍሬያችንም እንዲያምር ማድረግ አለብን። ይህችን ቅጠል ረገማት ይላል። የሁለተኛው ደግሞ ወይም ደግሞ ከቤተ መቅደስ ገብቶ ያባረራቸው ደግሞ የማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ያለውን ቃል ስታነቡት ታገኙታላችሁ። ይሄ ቃል ባይዘዌ የማርቆስ ወንጌል ምዕራፍ 11 ከቁጥር 15 እስከ 19 እንዲሁም የሉቃስ ወንጌል ምዕራፍ 19 ከቁጥር 45 እስከ 48 ያለው ቃል ስታነቡት ታገኙታላችሁ። ላንብብላችሁና እንዳሁኑ እንረዳለን። ጌታችን ኢየሱስም ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትና የሚገዙትን ሁሉ አባረረ። ከዛስ የገንዘቡ ለዋጮች መደበሪያም የእርግብ ሻጮች ወንበርም ገለበጠ። ቤቴ የጸሎት ቤት ይባላል ብሎ ጽፏል፣ እናንተ ግን የሌባ የቀማኛ ውሻ አደረጋችሁት አላቸው። በጅራፍም አባሮ አስወጣቸው። ይህንን ቃል የምናገኘው እንዳልኳችሁ የማቴዎስ ወንጌል ምዕራፍ 1 ከቁጥር 12 ያለውን ቃል ስታነቡ ታገኙታላችሁ። ክርስቶስ በቤተ መቅደሱ ገባ ይላል። ቤተ መቅደስ ማለት ምን ማለት ነው? የተቀደሰ ቦታ ማለት ነው አይደል? እግዚአብሔር ወይም ደግሞ በአሁኑ ጊዜ ደግሞ የምንለው ቤተክርስቲያን እንላለን። የክርስቲያኖች መሰብሰቢያ አይደለ? የክርስቲያኖች ቤት እንላለን። ቤተክርስቲያን ምንድን ነው? አሁን ጥያቄው ከሆነ ቤተክርስቲያን ክርስቶስ የሚመለክበት፣ ጸሎት የሚደርስበት፣ መስዋዕቱ ወደ እግዚአብሔር የሚላክበት ወይም ደግሞ ስጋና ደሙ የሚሰጥበት ነው። ይህንን ቤተ መቅደስ በድሮ ጊዜ ደግሞ የነበረው ቤተ መቅደስ ደግሞ መስዋዕት የሚቀርብበት፣ እግዚአብሔር የሚመለክበት እንዲሁ እና ደግሞ ጸሎት የሚደረግበት ነበረ። ግን እነዚህ ሰዎች አይሁዳኖች ግን ይህንን ቦታ የንግድ ቦታ አድርገውት ነበረ። ሰዎች የራሳቸውን ንግድ የሚያጧጡፉበት፣ ሰዎች የራሳቸውን ንግድ የሚሸጡበት ነበር ይላል። ወፎችን የሚሸጡበት፣ አሳማዎችን የሚሸጡበት፣ የተለያዩ ነገሮችን የሚያደርጉበት ነበር ይላል። ግን ክርስቶስ በቤተ መቅደስ በገባ ጊዜ ሲያይ ሁሉም ሰዎች የራሳቸውን ነገር ነው እንጂ እዛ ጋ የሚደረገውን ጸሎት አይደለም ሲያዩ ነበሩት፣ ሲገበያዩ ነበረ። ክርስቶስ ምን አደረገ? የሁሉንም ዕቃ ገለበጠባቸው፣ አስወጣቸው። በጅራፍም እየመታ ከቤተ መቅደስ አስወጣቸው። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የሌባዎችና የቀማኛ የውሻ ቤት አደረጋችሁት አለ። ቀማኞችና በዛ ቦታ የነጋዴዎች ቤት አደረጋችሁት፣ የጸሎት ቤት ተብሎ ብሎ አስወጣቸው። ይሄኛው ቀን ምን እንለዋለን? ከቤተ መቅደስ ያስወጣበት ቀን ወይም በቤተ መቅደስ ያደረገው ተአምር ይባላል። የማቴዎስ ወንጌልን ስታነቡ ሰኞን ቀን በዚህ ዘጋን ማለት ነው። የማክሰኞ ቀን እንሂድ፣ ወይም ደግሞ ዕለተ ሰሉስ የምንላትን ቀን ደግሞ እንሂድ። ዕለተ ሰሉስ በሁለት ነገር ትታወቃለች። የጥያቄ ቀንና የትምህርት ቀን ትባላለች። የጥያቄ ቀን ለምንድን ነው የምትባለው ስንል እዚሁ የማቴዎስ ወንጌል ምዕራፍ 1 ከቁጥር 23 ጀምሮ ያለው ቃል ስናነብ እናገኛታለን። እሺ ባይዘው ይሄ ቃል የማርቆስ ወንጌል ምዕራፍ 11 ከቁጥር 27 እስከ 33 እና የሉቃስ ወንጌል ምዕራፍ 20 ከቁጥር 1 እስከ 8 እደግመዋለሁ። የማርቆስ ወንጌል ምዕራፍ 11 ከቁጥር 27 እስከ 33 እና የሉቃስ ወንጌል ምዕራፍ 20 ከቁጥር 1 እስከ 8 ያለውን ቃል ስታነቡ ታገኙታላችሁ። የማቴዎስ አሁን ግን እኛ ፎከስ የምናደርገው የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 27 ያለውን ቃል ፎከስ ላንብብላችሁና እንደ ቀድሞ እንረዳለን። ወደ ቤተ መቅደስ ገብቶ ሲያስተምር የካህናት አለቃዎች፣ የሕዝብ ሽማግሌዎች ወደ እርሱ መጥተው በማን ስልጣን ይህን ታደርጋለህ? ይህን ስልጣን ማን ሰጠህ አሉት። ይህንን ስል ላስረዳችሁ። ይህንን ሲል ሙታንን ማስነሳት፣ ድውያንን መፈወስ፣ ማዕበሉን ጸጥ ማድረግ፣ ደግሞ ከቤተ መቅደስ ሰዎችን እያባረሩ ማስወጣት በማን ስልጣን ታደርጋለህ አሉት። ጌታችን መልሶ እንዲህ አንድ ጥያቄ እጠይቃችኋለሁ የነገራችሁኝ እንደሆነ እኔም በምን ስልጣን ይህንን እንደማደርግ እነግራችኋለሁ አላቸው ይላል። ምክንያቱም ይሄ ክርስቶስ ይህንን ጥያቄ መመለስ አልፈለግም። ምክንያቱም ልንገራችሁ። ምክንያቱም ይህንን ስልጣን በምን ታደርጋለህ ከተባለ እኔ አምላክ ነኝ ነው አይደለ መልሱ፣ ወይ ደግሞ እኔ የእግዚአብሔር ልጅ ነኝ ነው መልሱ አይደለ። ይህንን ቃል ደጋግሞ ነግሯቸዋል። እኔ አምላክ ነኝ፣ እኔ እግዚአብሔር ልጅ ነኝ ብሎ ነግሯቸዋል። አላመኑትም። ከዚህ በኋላ ግን ይህንን ቃል ነበረ ሲጠብቁ የነበረው፣ እኔ አምላክ ነኝ፣ እኔ እግዚአብሔር ልጅ ነኝ የሚለው። ምክንያቱም እሱን ለመስቀልና እሱን ለመግደል የሚፈልጉት ሰበብ ነበረ። እኔ አምላክ ነኝ፣ እኔ እግዚአብሔር ልጅ ነኝ ካሉት ይሄስ እግዚአብሔርን ይሳደባል ብለው ሊሰቅሉ ይፈልጉት ስለነበረ ምን አለ? የማይመልሱትን ጥያቄ አንድ ጥያቄ ሊጠይቃቸው አለ። ክርስቶስ ግን እንደማይመልሱት ያውቃል። የዮሐንስ ጥምቀቱ ከየት ነው? ከሰማይ ነው ወይስ ከሰው አላቸው። ክርስቶስ ከሰማይ ነው ወይ ከሰው? የዚህኛው ደግሞ ለምን እንደማይመልሱ ደግሞ እዚሁ ላይ ደግሞ ታገኙታላችሁ። እርስ በርሳቸውም ተነጋግረው እንዲህ አሉ፣ ከሰማይ ነው ብንለው እንኪያስ ለምን አላመናችሁበትም ይለናል።
ከሰውስ ብንለው ዮሐንስ ሁሉም እንደ ነቢይ ያዩታል፣ ህዝቡም እንፈራዋለን አሉ። ከሰማይ ነው ብንለው ለምንስ በዮሐንስ አላመናችሁበትም? አይሁዳኖች በዮሐንስ አያምኑበትም ነበር። ምክንያቱም የሚናገረው ቃል ተቃራኒ ነበረ። እነሱ ከሚናገሩ ተቃራኒ ስለነበረ ይጻረናቸው ስለነበር አይወዱትም። ያወግዙት ነበረ። የዮሐንስ ትምህርት ውሸት ነው እያሉ ይናገሩ ነበር። እና ከሰማይ ነው ቢሉት አዎ ለምን አላመናችሁበትም ይላቸዋል። ከምድር ነው ደግሞ ቢሉት እዛ ጋ የተሰበሰቡ ሰው በሙሉ ዮሐንስን እንደ ነቢይ ነበር የሚያዩት። የሰው ነው ካሉት እዛ ጋ ያሉ ሰዎች ይወግሯቸዋል፣ ለዛ ይፈሯቸዋል። ምን አሉት? አናቅም አሉት። በሉ መልሱለት ይላል። ከዛ እርሱም ክርስቶስም እንዲህ አለ፣ እንኪያስ እኔ በምን ስልጣን ይህን እንደማድረግ አልነግራችሁም አለ። ክርስቶስ ጥያቄያቸውን በጥያቄ መለሰላቸው። እናንተም ይህን ስትነግሩኝ እኔ መለስላችኋለሁ መልሱ። እናንተም ይህንን ጥያቄ ካላወቃችሁት እኔም መልሱን አላውቅም እናንተ የጠየቃችሁትን ብሎ ሄደ። ለዛ ነው የጥያቄ ቀን ብለን የምንናገረው። እሺ የትምህርት ቀንስ ለምንድን ነው የምንለው ካልን ደግሞ እዚሁ የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ያለውን ቃል ስታነቡ ታገኙታላችሁ። ይህንን ቃል ባይዘወይ ደግሞ ድጋሚ የማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ 12 ድረስ ወይ የሉቃስ ወንጌል ምዕራፍ 20 ከቁጥር 9 እስከ 19 ያለውን ቃል ስታነቡ ታገኙታላችሁ። እኛ ግን ፎከስ የምናደርገው የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ያለውን ቃል ፎከስ አድርገን እንማማርበታለን ማለት ነው። ሌላ ምሳሌ ስሙ። ባለቤት ሰው ወይኑን ተከለ፣ ቅጥርም ቀጠረለት፣ መጭመቂያም አስቆፈረለት፣ ግንብም ሰራለት፣ ለገባሮችም ሰጥቷቸው ሄደ። የሚያፈራበት ወር በደረሰ ጊዜ ከወይኑ ፍሬ ያመጡለት ዘንድ አገልጋዮችን ወደ ገባሮቹ ላከ። ገባሮችም አገልጋዮቹን ይዘው አንዱን በበትር ደበደቡት፣ አንዱንም ገደሉት፣ ሌላኛውንም በድንጋይ መቱት። ከዚህም በኋላ ከቀድሞ የሚበዙ ሌሎችንም አገልጋዮች ላከ። እነርሱንም እንዲሁ አድርገው አደረጓቸው ይላል። በኋላም ልጄን ይፈሩት ይሆናል ብሎ ልጁን ላከ። ገባሮቹ ግን ባዩት ጊዜ እርስ በርሳቸው እነሆ ወራሹ ይሄ ነው፣ ኑ እንግደለውና ርስቱን እንውረስ ተባባለው። ይዘውም ከወይኑ ቦታ ወደ ውጭ አወጡት፣ ገደሉትም። ከእንግዲህ የወይኑ ባለቤት በመጣ ጊዜ እንዲህ ገባሮችን ምን ያደርጋቸዋል? እርሱን ክፉዎችን በክፉ ያጠፋቸዋል፣ ወይኑንም በጊዜው ፍሬውን ለሚሰጡት ለሌሎች ገባሮች ይሰጣል አሉት ይላል። ይህን ቃል እስቲ እንየው። አንድ ባለጸጋ ሰው ምን አለ? ባለቤት የወይን ቦታ አዘጋጀ፣ ወይንም ተከለበት፣ መጭመቂያ ማዘጋጀ፣ ቆፈረለት፣ ግንብንም ሰራለት፣ ቅጥርም ሰራለት። ከዛ ለገባሮች ሰጠው። ይሄ የወይኑ ባለቤት እግዚአብሔር ነው። ገባሮቹ ደግሞ እኛ ሰዎች ነን። በዛን ጊዜ የነበሩትንም ብንል ያካሄዳል። በዛ ጊዜ የነበሩት ሰዎች በእስራኤል እዛ ተሰብስበው ሲማሩት በነበሩት ይሄ ትምህርት ቀጥታ ከማን ጋር ነው መሰላችሁ? ከአይሁዳኖች ጋር ነው ቀጥታ ትምህርቱ። ይህን ትምህርት ሲናገር ክርስቶስ ያስተማረው ቀጥታ አሁንም ድረስ አይሁዳኖች አሉ፣ ክርስቶስን የሚቃረኑ ክርስቶስን የሚሉ የማይስማሙ በክርስቶስ ትምህርት የማይስማሙ አሁንም ሰዎች አሉ። በዛን ጊዜ በነበሩትን ነው ቀጥታ ሲናገራቸው ነበረው እና በዛን ጊዜ የነበሩት የአይሁዳኖች ነበሩ፣ እነዛ ገባሮቹ ማለት ነው። ከዛ ለእነዚህ ገባሮች ሰጣቸው ይላል እርሻው። እነዛ ገባሮች እኮ ካህናቶች ናቸው። እነዛ እኮ አይሁድ እንግዲህ ካህናቶች ናቸው፣ እግዚአብሔርን የሚያገለግሉ ካህናቶች ናቸው። አስቡ፣ ኢማጅን ለእነዚህ ገባ እንዲጠብቁ ሰጣቸው። ከዛ ፍሬ በደረሰ ጊዜ አገልጋዮችን ላከና ከፍሬው እንዲያመጡለት ጠየቀ ይላል። እነዚህ አገልጋዮች ደግሞ ከነዚህ በፊት የነበሩት ነቢያቶች ነበሩ። እነ ኤልያስ፣ እነ ሙሴ፣ እነ ኤርሚያስ፣ እነ ኢሳያስ ነበሩ። እነዚህን ምን አደረጉ? ገደሏቸው ይላል። ወገሯቸው፣ በድንጋይ ወገሯቸው፣ ገደሏቸው፣ በእንጨትም ደብድበው ላኳቸው ይላል አይደለ? ከዛ እነ ኤልያስን ሁሉም አሰቃዩአቸው። ስታነቡት እንዳለ እነ ኤልያስ እየሰደዱ ነበረ ሲኖሩ የነበሩት አይደለ? ሲገደሉ ነበር። ዮሐንስም በዚህ ውስጥ ነበረ። ዮሐንስም የክርስቶስን ትምህርት ሊያስተምር የእግዚአብሔርን ትምህርት ሊያስተምር በምድር መጣ ጊዜ ሄሮድስን ያስገደለው። ሄሮድስ ያስገደለው ለምንድን ነው? የወንድሙን ሚስት ባገባ ጊዜ አንተስ የወንድምን ሚስት ሄሮድያድን ልታገባ አይገባም ፍታት ባለው ጊዜ አሰረው ይላል። ግን ሄሮድስ የወደው ነበረ ዮሐንስን፣ አልገደለው፣ ማስቀመጠው በእስር ቤት ይላል። ሚስትየው ግን ይሄንን በመናገሩ ትናደድና
ትበሳጭ ነበረ። ስለዛስ ልጇን ዳንስ አስተማረቻት። ለዛ ነው ቤተክርስቲያን ዳንስ የማይመከረው በዚህ ምክንያት ነው። የማይመከሩ ሰውን የማይፈቀዱ በዚህ ምክንያት ነው። አስተማረቻትና ዘፈንን አስተማረቻትና በጉባኤ መሃል በእነሱ በሚሰበስቡበት በጉባኤያቸው መሃል እንድዘፍንና እንድደንስ አደረገችው። እንግዳ ተሰብስቦ ነበርና ሄሮድስም ልቡ ደስ አለው። ይህንን በማድረጓ ደስ አለውና እስቲ የፈለግሽውን ጠይቅኝ የሀብቴን እኩሌታን ቢሆን ሰጥሻለሁ አላት። ከዛ ለእናቷ ሄዳ ስትነግር እናቷ ምን አለች? የዮሐንስን አንገት ቆርጠ ሰጠኝ ባዩ። ለምንድን ነው ይሄን ያለች? ምክንያቱም ዮሐንስ ትክክለኛውን ቃል በመናገሩ በመስበኩ ነው። የወንድም ሚስት ልታገባ አይገባም በማለቱ ትናደድ ነበር። ምክንያቱም ንግስናዋን ከንግስትነት የሚያወርዳትን ቃል ነው የተናገረው ዮሐንስ። ሰው አትፈልግም ነበር ይህንን ትምህርት እንዲቆርጠው አንገቱን ቆርጦ እንዲሰጣት ፈለገች ይላል። ከዛ ሄሮድስ ቃሉን አከበረ ይላል። ቃሉን መሻር ስለማይችል በህዝብ ፊት ስለተናገረው ቃሉን አከበረ። የዮሐንስን አንገት አስቆርጦ ሰጣት። ለዚህ ነው አንደኛም መዘፈንና ዳንስ የማይፈቀዱበት መጽሐፍ በቤተክርስቲያን ውስጥ በዚህ ምክንያት ነው። የአንድን ጻድቅ ህይወት የሚቀማን ነገር ከሆነ የእግዚአብሔርን መንገድ የሚያወርሱ ነገር ከሆነ ክርስቶስ ተናግሯል። ከእግዚአብሔር ዘንድ ፊት ለፊት የሚቆምባችሁ ነገር ከሆነ እሱ ሁሉም ነገር ጣዖት ነው ይላል። እግዚአብሔር እንዳታመልኩ የሚያደርግባችሁ መጋረጃ ሁሉ ጣዖት ነው። ዘፈንና ዳንስ እንደ ጣዖት ነው በቤተክርስቲያን። እናንተ ዘፈን ስትዘፍኑና ዳንስ ስትደንሱ ሁላችንም ማለት ነው እኛ የምናደርገው ሁላችንም እናንተም ብቻ ብዬ አላውቅም፣ እኔም ሁላችንም የምናደርገው ዘፈንና ዳንስ ጣዖት ነው። ከክርስቶስ ያልተፈቀደ ነው። ከክርስቶስ የተወገደ ነው። ከዛስ ሰደዷቸው ይላል። ገለው ደብድበው ሰደዷቸው ይላል። ግን ይህንን አለና እስቲ ልጄን ከፈሩት ልላካየው አለና ላከው። ክርስቶስ ነው ልጁ። አብ ልጁን ላከ ይላል አይደለ? የሰው ልጅ ነው አይደለ? ክርስቶስ በምድር ሲመጣ የሰው ልጅ ተብሎ ነው የመጣ። መጀመሪያ እኮ ዮሐንስ መጀመሪያ ወንጌሉን ሲጀምር ምን ብሎ ነው የጀመረው? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለ። ይህ ቃል በድንግል ማህፀን ወረደ። ከዛስ ተዋሃደ፣ ከስጋዋ ስጋ ተዋሃደ፣ ከስጋዋ ስጋ ተዋሃደ። ከዛ ሰው ሆነ፣ ሰውም ፈጣሪም ሆነ፣ አምላክም ሰውም ሆነ። በምድር ሲመጣ ሰው ብቻ ሆኖ አይደለም የሚመጣው፣ አምላክም ሆኖ ነው። አምላክነቱን ብቻ ደግሞ ሆኖም አይደለም የሚመጣው፣ ሰው ሆኖ ነው የመጣው። በምድር ላይ ስጋን ተዋህዷል። ረቂቁ ቃል ሰውን ተዋህዷል። የሰውን ስጋ ተዋህዶ የምንለው ለዚህ ነው። የሰውን ተዋህዷል። ከዛስ ላከው ወደ ምድር። ይሄንን ግንስ ገደሉት። ይሄንን ቃል የተናገረው ክርስቶስ ከመገደሉና ከመሰቃየቱ በፊት ነው። እንደሚገሉት ስለሚያውቅ አስተማራቸው ይላል። አይሁዳኖቹም ስለሱ እንደሚያወሩ ስለሚያውቁ ጥለውት ሄዱ ይላል። ይሄ ነው ትምህርት ቀን የምንለው። ከዛስ ምን አለ መጨረሻ ላይ? ይሄ አባት ሰውየው ባለቤቱ መጥቶ ከነዛ ከክፎች በክፉ ይመልስላቸውና ለደጋጎቹ ገባሩ ይሰጣል። ማለትም ፍሬው በደረሰ ጊዜ ለሚሰጡት መልሶ ለሚሰጡ ሰው ይሰጣል አለ። ይሄ ደግሞ ምን ማለት ነው? ገባሮቹ ደግሞ በሌላ መንገድ ደግሞ እኛ ነን። ክርስቶስ የማናምን ክርስቶስን መግደል ማለት እኮ እንደ አይሁዳኖች መግደል ብቻ አይደለም። ህጉን አለመከተል፣ በህጉ አለመመራት ክርስቶስን እንደ መካድ ነው፣ እንደ መግደል ነው ክርስቶስን። እኛ በምናደርግበት ሰዓት ክርስቶስ እኛን በግራው ያቆመናል። በግራው ያቆመናል ማለት ወደ ፍየሎቹ ይከተናል። ሰው በቀኝ በበጎቹና በግራ በፍየሎቹ ወይ ወደ ሳጥናኤል መደብ ይከተናል ማለት ነው። እነሱን ያወጣና ለጥሮቹ ሰዎች ደግሞ እኛ የተሰጠን እንደ ለጥሮቹ ሰዎች ይሰጣል ማለት ነው። ከዛ እነሱ ደግሞ ጥሮቹ ሰዎች ስለሚጠቀሙት ወደ ቀኝ ይሄዳሉ ማለት ነው። ይህንን ተናገረ ይላል። ይህንን ነበረ የተናገረው ማለት ነው። የትምህርት ቀንና የጥያቄ ቀን፣ የትምህርት ቀን። እሺ አንድ መጽሐፍ ቅዱስ የቱ ጋር እንደሚገኝ ልንገራችሁና ወደ ረቡዕ እንሂድ። የጥያቄ ቀን የምታገኙት የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 27 ወይ የማርቆስ ወንጌል ምዕራፍ 11 ከቁጥር 27 እስከ 33 ወይ ደግሞ የሉቃስ ወንጌል ምዕራፍ 20 ከቁጥር 1 እስከ 8 ያለውን ቃል። የትምህርትን ቀን ደግሞ የምታገኙት የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 እስከ 41፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ 12 ወይ የሉቃስ ወንጌል ምዕራፍ 20 ከቁጥር 9 እስከ 19 ያለውን ቃል ስታነቡ ታገኙታላችሁ ማለት ነው። ወደ ሮብ እንሂድ። እሺ ዕለተ ረቡዕ ደግሞ ሶስት ነገር ተካሂዶበታል። እነዚህ ሶስት እዩልኝ፣ እዚህ ጋር ያለውን ጣት ይታያችኋል። 1 2 3 ሁለቱ ተመሳሳይ ናቸው ወይም በአንድ ጊዜ የተደረጉ ድርጊቶች ናቸው። አንዱ ግን ለየት ያለ ነው። ግን እነዚህ ሁለቱ ነገሮች ራሳቸውን በራሳቸው ለሁለት ይለያሉ። ለዛ ነው ሶስት ያልኳቸው። ልንገራችሁ፣ መልካም መዓዛ ቀንና የእንባ ቀን አንድ ላይ ያዙልኝ። ከዛ የምክረ አይሁድን ደግሞ በሌላ ጊዜ ያዙልኝ።
የማቴዎስ ወንጌልን እስቲ መጀመሪያ ከምክረ አይሁድ እንነሳ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 1 እስከ 6 ያለውን ቃል እንሂድ እናንብበው። ላንብብላችሁና እንረዳለን። ባይዘው ይሄው ቃል የማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 2፣ የዮሐንስ ወንጌል ምዕራፍ 11 ከቁጥር 35 እስከ 53 ወይም ደግሞ የሉቃስ ወንጌል ምዕራፍ 22 ከቁጥር 1 እስከ መጨረሻ ያለ ቃል ስታነቡ ታገኙታላችሁ። እሺ አሁን እኛ ግን ፎከስ የምናደርገው የማቴዎስ ወንጌል ምዕራፍ 26 ነው ፎከስ የምናደርገው። እሺ እንዲህም ሆነ ጌታችን ኢየሱስ ይህን ሁሉ ነገር ከፈጸመ በኋላ ለደቀ መዛሙርቱ እንዲህ አላቸው፣ ከሁለት ቀን በኋላ ፋሲካ እንደሚሆን ታውቃላችሁ። የሰው ልጅ ሊሰቀል ተላልፎ ይሰጣል። ክርስቶስ ይህን ነገር የሚናገረው ከመሰቀሉ በፊት ነው፣ ግን የፋሲካ በዓል ነው። ከፋሲካ ባህሉ በኋላ ግን ክርስቶስ እንደሚሰቀልና ተላልፎ እንደሚሰጥ ነገራቸው። እነሱ ግን ልብ አላሉትም ነበር። ምክንያቱም የሰው ልጅ ሲል ሌላ ሰው ነበር ይመስላቸው፣ ክርስቶስን አይመስላቸውም ነበረ። ለዛ አላዩትም ነበረ። ምንም አላሉ፣ ዝም አሉ። ከዚህም በኋላ የካህናቱ አለቆች፣ ጸሐፎችና የሕዝብ ሽማግሌዎች ስሙ ቀያፍ በሚባል ሊቀ ካህናት ግቢ ተሰብሰቡ። ጌታችን ኢየሱስንም በተንኮል ይዘው ይገሉት ዘንድ ተማከሩ። ነገር ግን በሕዝቡ መካከል ሁከት እንዳይነሳ በበዓል አይሁን አሉ ይላል። የፋሲካ በዓላቸው ደርሷል። በፋሲካ በዓል ላይ ቢይዙትና ቢገሉት በሕዝቡ መካከል ሁከት ይነሳ ነበረ። ያን ሁከት ስለማይፈልጉት ካህናቶቹ ምን አሉ? አሁን አይሆንም። ካህናት ነው ግን እያለን ያለ ነው። ገብቷችኋል አይደለ? ካህናት ነው። ስለ ካህናት ነው እያወራን ያለ ነው። ካህናት ናቸው ክርስቶስን የገደሉት። እግዚአብሔርን የሚያመልኩ ካህናቶች ማለት ነው። አላወቁትም ነበር ይላል። አይናቸው ተደፍኖ ነበር፣ አይናቸው እውር ሆኖ ነበር ይላል። ከዚህ በኋላ ነው ሁለተኛው ወይ ደግሞ ያልኳቸው የመልካም መዓዛና የእንባ ቀን የሚባሉት የሚከተሉት የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 13 ወይ የማርቆስ ወንጌል ምዕራፍ 14 ከቁጥር 3 እስከ 9 ወይ ደግሞ የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 8 ያለው ቃል ስታነቡ ታገኛቸው። እኛ ግን በተለይ ፎከስ የምናደርገው የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 13 ያለውን ቃል እናያለን። ላንብብላችሁና እንረዳ። ይሄ የመጨረሻው ቃል ነው። ከዚህ በኋላ እንጨርሳለን። ጌታችን ኢየሱስም በቢታንያ በለምጻሙ ስምዖን ቤት ሳለ ዋጋው እጅግ ብዙ የሆነ ሽቱ የሞላበት የአልባስጥሮስ ብሬል የያዘች ሴት ወደ እርሱ መጣች። ጌታችንም ኢየሱስ በማዕድ ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህንን ባዩ ጊዜ ተቆጡ ይላል። ይህንን መጀመሪያ ስላፈሰሰችው፣ ምክንያቱም የመልካም መዓዛ የተባለው የሆነች ሴት ነበር። ይቺ ሴት ሲያስረዳ ዘማች ነበረች ወይም ደግሞ አመንዝራ ነበረች ይላል። አመንዝራዎች በአይሁድ ጊዜ በጣም ይጠሉ ነበረ። እንዲሁም ተወግረው እንዲገደሉላ ሕጉ ስለሚያዛቸው ይገደሉ ነበር ይላል። ግን ይቺ ሴት አመንዝራ ነበረች። መታ በእግዚአብሔር በክርስቶስ ፊት ወደቀች። ከዛ በራሱ ላይ የሽቱን 300 ዲናር የሚያወጣ እዩልኝ፣ 300 ዲናር በጣም ብዙ ነው። 300 ዲናር ይሁዳ እኮ ክርስቶስን የሰጠው በ30 ዲናር ነው። 10 እጥፍ ማለት ነው። 300 ዲናር ማለት የሚያህል በጣም ውድ የሆነ ሽቱ አምጥታ አፈሰሰችበት ይላል። ከዛስ ደቀ መዛሙርቱ ይህንን ባዩ ጊዜ ደቀ መዛሙርቱ ብቻ ሳይሆን በተለይ ይሁዳ ይላል። ደቀ መዛሙርቱ ባዩ ጊዜ ተቆጡት፣ እንዲህም አሉ፣ ይህች ሴት ለምን ያህል ሽቶ አጠፋች? ይህ በብዙ ዋጋ ተሸጦ ለነዳያን ምጽዋት ይሰጥ ዘንድ ይቻል ነበርና አለ። ይሁዳ ለምን ይህንን አሰበ ስንል ይሁዳ በጣም ገንዘብ ወዳጅ ነበር ይላል። ይሁዳ ገንዘብ ወዳጅ ነበረ ይላል። ገንዘብን በጣም ስለሚወደ የክርስቶስን ክብር ማክበሯን ሳይሆን ያየው ብሯን ማጥፋቷና ያልሆነ ቦታ ላይ ማረጓ ነበር። ሽቶ ያልሆነ ቦታ ላይ ለሱ ነው፣ ለክርስቶስ አይደለም። ክርስቶስ ይመለስለታል። ያልሆነ ነገር ላይ ማረጓ ነበር ያስጨነቅ ይላል። ግንስ ይህ ነገር የፍቅር የገንዘብ መውደዱን ግን በምን ላይ አሳበበ? ለድሆች እኮ ብትሰጥ እኮ ትጸድቅ ነበር አለ ይላል። ድሆች ላይ አሳበበ። የፍቅር ነው የነዋይ ፍቅሩን የብር መውደዱን በድሆች ላይ አሳበበ። ከዛስ ምን አለ? ይህንን እኮ 300 ዲናሩን እኮ ለድሃ ብትሰጠው እኮ ትጸድቅ ነበር አለ ይላል። ክርስቶስ ግን ነው ምን አለ? ይችን ሴት ለምን ያህል ጌታችን ኢየሱስም እንዲህ አላቸው ይላል። ይችን ሴት ለምን ታደግሟታላችሁ? ለእኔ መልካም ስራ ሰርታለኛለች አለ። የሰራችሁ ስራ መልካም እንደሆነ ለነዳያን ሳይሆን ለእሱ መታ ማድረጓ መልካም እንደሆነ ታደግሟለች፣ ሰርታለኛለች እና አለ። ድሆችንስ ዘወትር ታገኟቸዋላችሁ ይላል።
እነዚህ ሰዎች በውጭ አይደለም የተናገሩት፣ በውስጣቸው ነው ያሰቡትን የተናገረው። ታገኟቸዋላችሁ፣ በወደዳችሁም ጊዜ በጎ ታደርጉላችኋላችሁ። እኔ ግን ዘወትር የምታገኙኝ አይደለም አላቸው ይላል። ተናገረ፣ ከእነሱ ተለይቶ እንደሚሄድ ተናገራቸው ይላል። እኔ በሶስት እነዚህ ደቀ መዛሙርት 303 ወር 3 ዓመት 3 ወር አብረውት ተጉዘዋል። ሲፈውስ አይተዋል። ሲያድን አይተዋል። ሙታንን ሲያስነሳ አይተዋል። ብዙ ታምራት ሲያደርግ አይተዋል። ግን የከበረን ነገር አምጥቶ አልቀቡትም ነበር። ይቺ ሴት ግን ባገኘችው 10 ደቂቃ 5 ደቂቃ ግን ካላት ብር አውጥታ፣ በዛን ጊዜ 300 ዲናር ማለት በጣም ብዙ አውጥታ ለክርስቶስ ቀባችሁ። ቅዱስ መዓዛ ወይም ደግሞ ግሩም መዓዛ ያለውን ሽቶ ክርስቶስ ቀባችሁ ይላል። ክርስቶስም እንዲህ አላቸው። ከዛ ድሆችን ታገኘ። አሁንም ድረስ እኮ ድሆች አሉ አይደለ? እስካሁን ድረስ የእኛን እርዳታ የእኛን ድጎማ የሚፈልጉ ብዙዎች ድሆች አሉ አይደለ? ታገኟቸው። ግን ክርስቶስን በየጊዜው አታገኙትም። እኔም በየጊዜው አታገኙኝም። ይህች ሴትዮ ያደረገችው ነገር ትክክል ነው አለ። እርሷ ይህንን በራሴ ላይ አፈሰሰች፣ ሽቱ ለመቃብር ያደረገችው። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት ቦታ ይቺ ሴት ያደረገችው ለእርሷ መታሰቢያ ሆኖ ይነገርላታል አለ። ሴትዮ አፈሰሰች ለመቃብሩ፣ ከመሞቱ በፊት ለመቃብሩ የሚሆኑን ሽቶ አፈሰሰችለት ለሱ ይላል። ይሄን የመዓዛ ቀን ወይም የመልካም መዓዛ ቀን የምንለው። የእንባ ቀን ስለምንድን ነው የምንለው? ይቺው ሴት ኃጢአቷን ከክርስቶስ እግር ስር ተናዘዘች። እንባም ባይኗ ሞላ። እንባዋ ከመፍሰሱ የተነሳ እንደ ውሃ የክርስቶስን እግር አጠበው። ከዛስ በፀጉሯ አንስታ የክርስቶስን እግር ዳሰሰችው ይላል። ከዛ በቤቱ በነበረው ማለትም ሲጀምር ትዝ ካላችሁ የጌታ በቢታንያ በለምጻሙ ስምዖን ቤት ነው ያልኳቸው። ስምዖን ደግሞ ምን አለ ይላል? በልቡ ኃጢአተኛነቷን ተጸየፋት። ያ ቃል ምን እንደምትሰራ ሁላችንም እኮ የአንድን ሰው የኃጢአት ስናይ ነው እኮ የአንድን ሰው ኃጢአት ለመናገር የምንሄደው። በውስጣችን የራሳችንን ኃጢአት አናይ። የኃጢአቷን ግን ስለሚያቀሱ ምን አለ? ሴት ለምን ክርስቶስን ነካችሁ አለ ይላል። ክርስቶስን ለምን ነካችሁ? ኃጢአተኛ እኮ ነች። እሱ እኮ መምህር ነው፣ እንዴት ትነካዋለች ብሎ ለመምህሩ ወይም ለክርስቶስ ተንሰፈሰበ ይላል። ግን አንሰፋሰፉ እኮ ትክክል ነው፣ ግን ያደረገበት የሆነበት ቦታ ግን ትክክል አልነበረም። ክርስቶስ ምን አለው? እውነት እውነት እልሃለሁ ስምዖን አለው፣ እኔስ በቤት ጣሪያ ስር ከመጣሁ ጀምሮ እስካሁን ለእግሬ እንኳን ውሃ አምጥተህ አላጠብከኝም። እቺ ሴት ግን በእንባዋ አጠበችኝ፣ በፀጉሯ አደረቀችው እግሬን አለ። የስምዖንን ሀሳብ ፉርሽ አደረገበት፣ እዛው እንዳሰበው መለሰበት ይላል። ከዛ ምን አለ? ይቺ ሴትዮ ይሄ ወንጌል በተሰበከበት ነገር በሁሉ የዚህ ሴትዮ ስም ይነገራል አለ። ይሄው እስካሁን ድረስ ይህንን ወንጌል ስንናገረ የዚህ ሴትዮ አብረን እንናገራለን። ይሄ ሮብን በዚህ እንዘጋለን ማለት ነው። አሁንም ድጋሚ ለማስታወስ በየትኛው ወንጌል እንደምታገኙ ለማስታወስ የመልካም መዓዛና የእንባ ቀን የሚለውን የምታገኙት ወይም በአንድ ላይ ሴት ያደረገችውን የምታገኙት የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 13 ወይ የማርቆስ ወንጌል ምዕራፍ 14 ከቁጥር 3 እስከ 9 ወይ ደግሞ የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 8 ያለው ቃል ሰነቡ ታገኙታላችሁ። ወይ ደግሞ የምክረ አይሁድን ደግሞ ማግኘት ከፈለጋችሁ ደግሞ የሉቃስ ወንጌል ምዕራፍ 22 ከቁጥር 1 የማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምሮ እስከ 6 ያለውን ከተነቡ የማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 2 ወይም የዮሐንስ ወንጌል ምዕራፍ 12 ከቁጥር 35 እስከ 30 የዚህ ሴትዮ ቃል በአራቱም ወንጌላውያን ላይ ተጽፎ ታገኙታላችሁ። የሚገርመው ነገር እና የእግዚአብሔር ስም የተመሰገነ ይሁን። እንግዲህ እንደተቻለን እንዳለችን መጠን ይችን 3 ቀኗን እንግዲህ 3 ቀኑ ይቺ ነች። እንግዲህ የሶስት ቀኗን እንዴት በዚህ ሰፋ ባለ ነገር ተምረናል አይደለ? እነዛ 2ቱን ቀን ደግሞ ይሄን ያለ የተማርነው አንዱ ብቻ ራሱ በአንድ ጊዜ እንደዚህ የሚፈጅ ነው። በጣም ብዙ ነውና እነሱን ደግሞ በቀጣዩ ቪዲዮ ደግሞ ለቅላችሁ ይሆናል። የዛሬ 3ቱን ትምህርቶችን ተምረናል ማለት ነው። ድጋሚ እንዳትረሱት ለማስታወስ ያህል አንድ ጊዜ ላስታውሳችሁ ወንጌሎቹ የቱ ጋር እንደሚገኙ በየትኛው ወንጌል እንደምታገኟቸው። የዕለተ ሰኑይ ወይ መርገመ በለስ ወይ በቤተ መቅደስ የነበሩትን ያባረራቸው የምታገኙት የማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 14 እና የማርቆስ ወንጌል ምዕራፍ 11 ከቁጥር 12 እስከ 4 ያለውን ቃል ካለበባችሁ ታገኙታላችሁ በሱ ላይ። ሁለተኛው ቀን ደግሞ ወይም ዕለተ ሰሉስ ደግሞ የምንላትን ደግሞ የጥያቄ ቀን ወይ ትምህርት ቀን የምንላትን ደግሞ የምታገኙት የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 27 ሰምታችሁኛል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 እስከ 27 ወይ የማርቆስ ወንጌል ምዕራፍ 11
ከቁጥር 27 እስከ 33 ወይ የሉቃስ ወንጌል ምዕራፍ 20 ከቁጥር 1 እስከ 8። ይህንን የምታገኙት የጥያቄ ቀን ነው። የትምህርትን ቀን ደግሞ የምታገኙት ደግሞ የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 እስከ 41፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ 12፣ የሉቃስ ወንጌል ምዕራፍ 20 ከቁጥር 9 እስከ 19 ያለውን ቃል ስታነቡ እዚሁ ላይ ታገኛላችሁ። የዕለተ ረቡዕ ወይም ደግሞ 2/3ኛው ቀን ሮብ ዕለት የምትሰየመውን ቀን ደግሞ የምታገኙት የመልካም መዓዛ ቀንና የእንባ ቀን ያልኳችሁ አንድ ላይ ናቸው። የምክረ አይሁድን ደግሞ የመዓዛ ቀንና የእንባ ቀን የምታገኙት የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 13፣ የማርቆስ ወንጌል ምዕራፍ 14 ከቁጥር 3 እስከ 9 እንዲሁም የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 8 ያለውን ቃል ስታነቡ ታገኙታላችሁ። የምክረ አይሁድን ደግሞ የምትባለውን ደግሞ የምታገኙት የሉቃስ ወንጌል ምዕራፍ 22 ከቁጥር 1 እስከ መጨረሻው፣ የማቴዎስ ወንጌል ምዕራፍ 26 ከቁጥር 1 እስከ 6፣ የማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 2፣ የዮሐንስ ወንጌል ምዕራፍ 11 ከቁጥር 35 እስከ 53 ያለውን ካልሰነቡት ታገኙታላችሁ ማለት ነው። እግዚአብሔር እንግዲህ ልቦናችን ከፍቶ እስካሁን ያዳመጥነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።